ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው ደግሞ ከሁለት ማዞሪያ ተነስተን በቀጥታ ወደ አዲስ አበባ ስቴዲየም እንገባለን። እንግዲህ ሃይላይት እየተመለከትን ነው የምንገኘው። መነሻችን የሚሆነው 22 ማዞሪያ ጎላጎል ታወር ጋር ሲሆን መዳረሻችን ደግሞ አዲስ አበባ ስቴዲየም ውስጥ ወይም ደግሞ እዛው ውስጥ እንገባለን ስቴዲየም ውስጥ። ስለዚህ እነዚህን ቦታዎች መሀል እንመለከታለን። እንግዲህ ቅድም ያያችሁት አስፓልት እየተሰራ የሚገኝ የነበረው ምናልባት እስከ መጨረሻው ትናንትና ማታ ላይ ልቅ የነበረው ቪዲዮ እዚህ ከኢምፔሪያል ተነስቶ ወደ ቺቺኒያ የሚወስደው መንገድ እዛ አካባቢ ሌላ ኮሪደር እየተሰራ እንደሆነ ይታወቃል። የሱኛውን አስፓልት እየተነጠፈ ነው የሚገኘው። ማታ ነበር የለቀቁት አይ ቲንክ ወደ ማታ 3 ሰዓት አካባቢ። ምናልባት ሙሉን ማየት የምትፈልጉ ከሆነ እዛው ላይ እንዳላችሁ፣ ካልሆነም ዛሬ በዛው ስንሻገር የተወሰነ ዞር ዞር እንመለከተዋለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ ያደርጋችሁ፣ ነባር ቤተሰቦችም ሀሳብ አስተያየት፣ ላይክ እና ሼር ማድረግ አይረሳ። ኦልሬዲ ዛሬ ቪዲዮአችን ያው እዚሁ ጎላጎል ታወር ፊት ለፊት የምትመለከቱት ትልቁ ሞል ማለት ነው ደዋም ከሚለው ጎን ያለው ረጅሙ ህንፃ የሁለት ማዞሪያ ጫፍ መስቀለኛው መንገድ ጋር እንዳለ ይታወቃል። እንግዲህ ይህን መነሻ በማድረግ በቀጥታ ፊት ለፊታችን አዙረን ወደ ቦሌ መድኃኔዓለም አቅጣጫ ነው የምናመራው። እንግዲህ ሞቅ ብሏል የሁለት ማዞሪያ። በነገራችን ላይ ቢዝነሱም እንደምትመለከቱት የሰውም ግርግር ብዙ ነገሩ ልክ በፊት እንደነበሩ አይነት ወደዛው ተመልሷል። እንደውም ከበፊቱ ምናልባት ያው እንደምታውቁት መንገዱ መቼ አልነበረም ለመኪናም ይሁን ለእግረኛም። አሁን ላይ ሰፋ ያለ እግረኛ መራመጃዎች አሉ፣ ሰው መራመድ የሚችልበት እንቅስቃሴዎች ያሉበት ማለት ነው። ያው የሳይክል መንገዱ ነው የሚቀረው እንጂ ሌላው ሙሉ ለሙሉ እንዳለቀ ይታወቃል። ይህ ደግሞ የምትመለከቱት ወደ 24 የሚወስድ ሌላኛው መንገድ ወደ ታች ከተርሚናሉ ጎን ያው ወደ ሰሚት ወደ ተለያዩ ቦታዎች ታክሲዎች የሚጭኑበት እዚህ ጋር ተርሚናል እንዳለ ይታወቃል። እሱም በቅርቡ የተሰራ ተርሚናል ነው። እንግዲህ ታውን ስኩዌር ደግሞ ይሄ የምትመለከቱት በዚህ በግራ በኩል ያለው ሲሆን እዚህ አካባቢ የእግረኛው መንገድም የተወሰነ ገና ነው። እንደምታዩት የጠጠር እንትኑን አልጨረሱትም፣ ወይም ደግሞ ጠጠር ነው እስካሁን የኮንክሪቱ ስላልተሞላ ማለት ነው። በዛም ተሻግረው መኪኖች የሚሰሩ አሉ በቀኝ በኩል። እዛም አካባቢ የተወሰነ የውሃ ማስወገጃ ቢቢሲዎች ሲቀብሩ ተመልክቻለሁ። እንግዲህ በቀጥታ የዛሬ ጉብኝታችን ሙሉ ለሙሉ የሚሆነው ይሄ መስመር ይሆናል ማለት ነው። ስለዚህ ከጎላጎል ተነስተን እስከ አዲስ አበባ ስቴዲየም ድረስ እስክንገባ ድረስ በርካታ ነገሮችን እናያለን። ቅድም ምናልባት ሃይላይት ላይ እንዳያችሁት በርካታ የሀገር ባህል አልባሳት፣ የባህል ልብሶች ማለት ነው መሸጫዎች፣ እንደዚሁም ደግሞ በርካታ ጋርመንቶች፣ ይሄ ቀበሌው አካባቢ ያሉ ደግሞ ህንፃዎች በሙሉ እነዚህ የገበያ ማዕከላት በሙሉ ስራ እየጀመሩ ነው የሚገኙት። እንግዲህ ሌላው የሚቀረው ይሄ በግራ በኩል የምትመለከቱት የታጠረው የቆርቆሮ አጥር፣ እዚህም ውስጥ ያው ሱቆች ምናምን የተሰሩ አሉ፣ የገበያ ማዕከላት የተሰሩ አሉ። ሰፊ ነው እንደምታዩት። በዚህ በኩል አነስ ያለ ቢሆንም ወደ ውስጥ በደንብ ሰፋ ያለ ፏፏቴዎች ያሉት የተለያዩ በብረት የተሰሩ ላንድማርክ ነገራቶች ያሉት አረንጓዴ ስፍራ ያለው ሱቆች፣ በርካታ ሱቆች በተለይ በዚህ በቀኝ በኩል የተሰሩበት አለ። አሁን ላይ መግባት አይቻልም ስላሉና ስላጠሩት በፊት እንኳን አንድ ገብተን ተመልክተነው ነበር። ምናልባት ነበር ቤተሰቦች የምታስታውሱት ይመስለኛል። እንግዲህ መግቢያ ጠቆር ያለ ብረት በር ያለው ማለት ነው። እንግዲህ ያው የእግረኛ መንገዱ የምታዩት ነው በኮንክሪት የተሰራው ሲሆን የአስፋልቷ ደግሞ ቀጭኗ ለሳይክል መንገድ የተተወች ከአስፋልቱ እና በእግረኛው መሀል ያለ የሳይክል መንገድ ነው። እንግዲህ ህንፃዎችም ወደዚህ አካባቢ ከፍተኛ ቢዝነስ የሚሰራበት በርካታ ነዋሪዎችም ያሉበት አካባቢ እንደመሆኑ መጠን ሰዎች በብዛት ትመለከታላችሁ። በተለይ ደግሞ ልብ ብላችሁ ከሆነ በጣም ወጣቶች እዚህ መስመር ላይ ይበዛሉ። ወጣት ሴቶች፣ ወጣት ወንዶችም እንደዚሁ የአልባሳት ወይም ደግሞ በፋሽን አይነት በብዛት ያው አልባሳት ነው የሚሸጥበት። ወደ ታች አካባቢ ስንኖር ምናልባት ጋርመንቶች አካባቢ እዛ አካባቢ በብዛት ተማሪዎች፣ ወላጆች ልጆቻቸውን ይዘው መጥተው ልብስ የሚያሰፉበት እንደዚህ አይነት ካልሆነ በስተቀር እና የተወሰነ ደግሞ የሀገር ባህላዊ ልብሶች በተለይ የአበሻ የሴቶች ቀሚስ ምናምን የሚሸጥባቸው በርካታ ህንፃዎች አሉ። እዛ አካባቢ እንደዛው ያው እዛ አካባቢ ያው ሴቶች ናቸው ሊበዙ የሚችሉት በብዛት የሀገር ባህል ልብስ የሚለብሱት ሴቶች ስለሆኑ ማለት ነው። እንግዲህ እዚህ መስመር ላይ ሆቴሎችም በብዛት ይገኛሉ። እነዚህ ከአልባሳት ምናምን ካልናቸው ውጪ ትልልቅ ሆቴሎች አሉ። ኢቭን ወደ መንደር ውስጥም ገባ ስትሉ ጭምር ማለት ነው። ከዛ ባሻገር ደግሞ እነዚህ ፒዛ ቤቶች፣ ካፍቴሪያዎች በብዛት ይገኛሉ። ያው እንግዲህ እዚህ አካባቢ አንድ ወጣትም እንዲበዛበት ከተደረጉ መሀል እንግዲህ ምናልባት ያው እንደምታውቁት ኢትዮጵያ ውስጥ አብዛኛው የህዝቡ ክፍል ወጣት ነው። ኢቭን ወጣት ከወጣትም ደግሞ ገና ታዳጊው ቁጥሩ ከፍተኛ ቁጥር አለው። እንግዲህ የኢትዮጵያ አንዷ ሪሶርሷ ህዝቧ ነው። ህዝቡ ከፍተኛው የህዝብ ቁጥር ወርኪንግ ኤጅ የሚባለው ወይም ደግሞ
ከ18 ዓመት እስከ 64 ዓመት ድረስ ያለው ወደ 58% ድርሻ እንዳለው የተለያዩ ጥናቶች የኢትዮጵያም እንደዚሁም ደግሞ እነ ዩኤን ወርልድ ባንክ የሚያጠናቸው ጥናቶች ይሄን ነው የሚሉት። እንግዲህ 58% ህዝቡ አብዛኛው ከግማሽ በላይ የሚሆነው በስራ መስራት የሚችል ወይም ደግሞ በስራ ላይ ያለ የመሆን እድል እንዳለው ያሳያል ማለት ነው። ስለዚህ ይሄ ደግሞ ትልቅ ሀብት ነው። ሌላው ደግሞ ያው ከ14 ዓመት በታች ያሉትም እነዚህ ቁጥራቸው በነገራችን ላይ እነዚህም ትልቅ ናቸው። ወይም ደግሞ 38 እስከ 39% የሚደርሱት ከ14 ዓመት በታች ያሉ ናቸው። ያው ከፍተኛው ኢትዮጵያ ውስጥ ወይም ደግሞ ከኤልደር ዲፔንደንስ የሚባለው ወይም ደግሞ ከጡረታ የወጡ ሰዎች ምናምን ማለት ነው ከ65 ዓመት በላይ ያሉት ናቸው። እንግዲህ ቁጥራቸው አነስተኛ የሚባለው ወደ 3.5% ነው ይጠጋል የሚባለው። እነዚህ ከሌላው ከሶስቱ ካቴጎሪዎች ያው ሁለቱ ምናልባት እነሱ እንግዲህ ዲፔንደንስ ነው የሚሏቸው እንዴት እንደሆነ አላውቅም። ግን ያው በስራ ላይ የሌለ ኤጅ ወይ ደግሞ በእርግጥም 14 ዓመት ገና ታዳጊዎች ህፃናቶች ምናምን ማለት ነው። እነኚህ በወላጆቻቸው ወይም ደግሞ እየሰራ ባለ ማህበረሰብ ወይ ደግሞ እየሰራ ባለ የቤተሰብ ክፍል ላይ ወጪያቸው የተለያዩ ነገራቶች የሚሸፈንላቸው የቤተሰቡ አባላት ማለት ነው። እንግዲህ እነዚህ ከ14 ዓመት በታች ያሉት ከ38 እስከ 39% ይሞላሉ ነው የሚለው። እንግዲህ 58% የሚሆነው ነው ስራ ላይ ያለው፣ 3.5% ደግሞ የጡረታ ያወጣ ወይ ደግሞ ስራ ያቆመ ያለ ማህበረሰብ ነው ይላል። እንግዲህ እነኚህ ጥናቶች ተከትለን ሪል ናቸው ካልን ማለት ነው እንግዲህ የሀገር ውስጥ ብቻ ሳይሆን የውጭም ጥናቶች እነ ዩኤን ወርልድ ባንክም እንደዚህ አይነት ጥናቶችን የተለያየ ጊዜ ዲፔንደንስ ሬሾ ምናምን ብለው ጥናቶች ያካሂዳሉ። ስለዚህ እነሱም እንደዛው ነው ተመሳሳይ የሆነ ቁጥር ስለሆነ የሚያመለክተው። ለዛ ነው እንትን ያልኳችሁ። ያው ላይፍ ኤክስፔክታንሲ የኛ ትንሽ ነው የአንድ ሰው ረጅም ዓመታት የመኖር እድሉ ማለት ነው። ምናልባት አሁን ወደ ጃፓን ወደ ተለያዩ ሀገራቶች ያሉ ሀገሮች ብዙ ዓመት የመኖር እድሎች አሏቸው። እኛ ጋር ከፍተኛ የሚባለው ምናልባት ወይ ደግሞ የአንድ ሰው በህይወት የመኖር እድሉ ኤክስፔክት ይደረጋል የሚባለው ያው እነሱ ጥናት እንደሚለው ከሆነ 68 ዓመት ነው። ያው ሌላው ዓለም ላይ በእርግጠኛ ጋር ይሄኛው ምንድነው እነሱ አይ ቲንክ አቨሬጅ መሰለኝ የሚወስዱት ከጥናቱን ሲያካሂዱበት የራሳቸው ሬት ይኖራቸዋል። ግን ኢትዮጵያ ውስጥ ወይም ደግሞ መላው አፍሪካ ውስጥ ኢቨን የላይፍ ኤክስፔክታንሲ አነስተኛ ነው። ያደጉ ሀገራቶች ምናምን ላይ ስትሄዱ ደግሞ ቁጥሩ ከፍ እያለ ይሄዳል ማለት ነው። እንግዲህ ለማንኛውም ወደ ሰቨን አፕ አካባቢ ጋር እየደረስን ያለ ነው። እንግዲህ በግራም በቀኝም እንደምትመለከቱት ያው አንዱም አይ ቲንክ ሰው የበዛበት ሰዓት የስራ ሰዓት መውጫ አካባቢ ነው። ወደ 11 ሰዓት ከምናምን ወደ 12 አልሞላም ወደዛ አካባቢ ስለሆነ ሰዎች በደንብ እንቅስቃሴ ታያላችሁ። ያው እዚህም አካባቢ በርካታ የሰራተኛ ማህበረሰብም አለ። ያው ንግድ ላይ የተሰማራ ማለት ነው። የትልልቅ ድርጅቶች ምናምን በእርግጥ የኢንዱስትሪ ምናምን መሰል ነገራቶች ወደዚያ አይኖሩም እንደሚታወቀው። ያው ጥቂት ሆቴሎች፣ በርካታ አልባሳት ሱቆች ኢቭን በየመንደር ውስጥ ማለት ነው። ወደ መንደርም በተለይ አስፋልት መግቢያ ያላቸው መታጠፊያዎች ወይም ደግሞ ቅያሶች እነሱም አካባቢ ከፍተኛ ቢዝነሶች ይከናወናሉ። ይህ መስመር ያው ሞር ወጣት በበዛ ቁጥር ግዢዎች ይኖራሉ። በተለይ አልባሳት ነገራቶች ሚዝናናውም አብዛኛው ወጣት ነው። እንግዲህ ለዛ መሰለኝ እንደዚህ ሰውም እንትን እያለ ያለው ወደዚህ አካባቢ ወጣቶች የሚበዙት ማለት ነው። ለማንኛውም ወደ አውራሪስ ሆቴል እንጠጋለን። የሚቀጥለው ከዚህ ከወረድን በኋላ መዳረሻችን የሚሆኑት እነ ቅዱስ ገብርኤል ሆስፒታል፣ አውራሪስ ሆቴል ምናምን የሚባሉት እነሱን ይሆናል። ከነዚህ ከህንፃዎቹ አለፍ እንዳልን ማለት ነው። ያው እዚህ ጋም አንዲ ቲንክ ምናልባት እንደ ከዚህ በፊት አትክልት ቤት የነበረበት ነው። በግራ በኩል የምታያቸው ማለት ነው። ከዚህ ከህንፃዎቹ ወደዚህ በኩል እንደዚህ እንደ ድንኳን ነገራቶች የምትመለከቱበት ስፍራ ከዚህ ቀደም የሱቆች እና እንደዚሁም ደግሞ አትክልት መሸጫ ሱቆች ነበሩ። ሱቅ ስላችሁ እነዚህ ችርቻሮ ሱቆች ያለው አይደል በየመንደራችን ሰፈራችን ያሉትና አትክልት ብቻ ደግሞ ለይተው እነ ጁስ ምናምን የሚሸጡ እንደዚህ አይነት አትክልት ቤቶች የሚባሉት ማለት ነው። ለማንኛውም የመጣንበት ያው ከጎላጎል ተነስተን ይሄን ይመስላል። ወደኋላ ዞር ብለን ስንመለከት እንግዲህ ህንፃዎችም ኦልሞስት ሁሉም ማለት በሚቻል መልኩ ተመሳሳይ አይነት ከለር ተቀብተዋል። ያው ስታንዳርድ እንዳለው ይታወቃል። ይሄ ኮሪደር የተሰራባቸው አካባቢዎች እንደዚህ አይነት ከለር እንደዚህ ገበያ ማዕከል ወይ ደግሞ ህንፃ ስሩ ብሎ መንግስት እንትን አቅጣጫ ስለሚሰጥ ተመሳሳይ አይነት ከለሮች እየተመለከትን ነው ያለ ነው። እንግዲህ ሌላ እዚህ አካባቢ ደግሞ የሚታወቅ የነበረው አንዱ ከደንቦች ጋር እየተሯሯጡ ያው
ልብሶች፣ አልባሳት፣ የተለያዩ ነገሮች፣ ጫማዎች መንገድ ላይ ቆመው የሚሸጡ ማለት ነው። ቦንዳ ሊሆን ይችላል ወይም ደግሞ አዲስም ሊሆን ይችላል። ጀስት ሱቅ ተከራይተው ሳይሆን መንገድ ዳር ቆመው ሰው መግዛት እንኳን ባይፈልግ ሲያልፍ የሆነ ነገር ደስ ብሎት ሊገዛ ስለሚችል መንገድ ላይ ቆመው እንደዚህ አይነት እንትኖችን የሚሸጡ በርካታ ወጣቶችን እንመለከታለን። እንግዲህ አንዱ የሚታወቀው ኢቭን ድሮ አስታውሳለሁ ጎላጎል ዛሬ የተነሳንበት አካባቢ ወይ ደግሞ ታክሲ ተርሚናሉ አካባቢ በፊት ላይ የሆነ ስልክ ቤቶች መደዳውኑ ነበሩ፣ ሱቆች፣ የገበያ ማዕከል ነገሮች ማለት ነው። ኮሪደሩ ከመጀመሩ በፊት እዛ አካባቢ ኢቭን በርካታ የሆኑ እንደዚህ አንጥፈው የሚሸጡ ወደ መገናኛ 22 ማዞሪያ እንደዚህ አይነት ቦታዎች በርከት ያሉ ወጣቶች በእንደዚህ አይነት አልባሳት በመሸጥ መንገድ ላይ ወይም ደግሞ ህገወጥ ንግድ በሚሉት ማለት ነው ንግድ ፍቃድ የሌለው ንግድ ፍቃድ ሳያወጣ ወይም ደግሞ ፍቃድ ሳይወስድ በራሱ የሆነ እቃዎች ገዝቶ እዛ መንገድ ላይ የሚሸጡ ማለት ነው። ምናልባት ሌሎች ሀገሮችም ላይ ይኖራል መሰለኝ። ስፔን ምናምን እያየው ነበር የሆነ ቪዲዮ ወደ ስፔን አካባቢ ምናምን እንደዚህ የሚሸጡ ልጆች ያው በቪዲዮ ማለት ነው እያየው ነበር ስላችሁ በቪዲዮ ነው። እንግዲህ ወደ ቅዱስ ገብርኤል ሆስፒታል ደርሰናል። እንግዲህ የፊት ለፊት የምትመለከቱት ህንጻው ካለበት በስተጀርባ ጀምሮ አሁን ደግሞ እዚህ ጋር የጎጆ ቤቶች መዝናኛ የተሰራለት ቅዱስ ገብርኤል ሆስፒታል ነው። አንዱም የአካባቢው መጠሪያ አውራሪስ ሆቴል ቅዱስ ገብርኤል ሆስፒታል በሚል ይታወቃል። እንግዲህ አውራሪስ ሆቴል ደግሞ በዚህ በቀኝ በኩል ከራሱ ትይዩ ዞር ብዬ አስመለክታቸዋለሁ። በዚህ በኩል ያለው ነው። የሆስፒታሉ ጫፍ ላይ ደግሞ የተሰሩት እነዚህ ቤቶች ናቸው። እንደምትመለከቱት ስጋ ቤት፣ ሬስቶራንት ነገር ነው ይሄ ማለት ነው። እንግዲህ እዛች ጫፍ ላይ ያለው ቤቶች ደግሞ ከሱ ከጎጆ ቤቱ ቀጥሎ ያለው ያው ንግድ ባንክ ያለበት ንግድ ባንክና እንደዚሁም ደግሞ ይሄኛው እንደ መኖሪያ ቤት ነገር ነበር። ጀርባው እስከታች ድረስ ያው የሆስፒታሉ ግቢ ነው። ይሄ ፊት ለፊት ያለው ደግሞ ምንድነው ሆቴሉ ነው፣ አውራሪስ ሆቴል የሚባለው ማለት ነው። እንግዲህ እዚህ ጋር እንጨት መደብር ነበር እዚች መታጠፊያዋ ጫፍ ላይ። እንግዲህ ድሮም ሞቅ ያለ አይነት ሰፈር ነው የነበረው። አሁን ደግሞ ሞር በተሻለ ምናልባት ሙሉ ለሙሉ እነዚህ ህንፃዎች ገበያ ማዕከላቶች በሙሉ ወደ ስራ ሲመለሱ ደግሞ በጣም በተሻለ ሁኔታ ደመቅ ያለ አይነት አካባቢ ነው የሚሆነው። አሁንም ቢሆን ያን ያክል ጭር ያለ ወይ ደግሞ ሌሎች ሰሞኑ ስንመለከታቸው እንደነበሩ አይነት አካባቢዎች አይደለም። ግን ኪራይ ውድ ነው የሚባለው በዚህ መስመር ላይ። ሰው ምናልባት በደንብ እንትን እንዳይል ለሚያረጋቸው ነገራቶች መካከል ምናልባት የቤት ኪራዩ ሊሆን ይችላል። ግን ውድም ቢሆን ምናልባት ውድ የሆነበትም ደግሞ የራሱ ምክንያት ይኖረዋል። እንግዲህ ተሻግረን ደግሞ ቀጥሎ ቀበሌውን ነው የምናገኘው። ቀበሌውም ያው አሁን ህንፃ ገበያ ማዕከል ነገር እየተሰራበት ነው የሚገኘው። እሱም የሆነ ፊኒሺንግ እስከ 4ኛ ምናምን ደርሰው እንትን እያሉ ነው የሚገኙት የፊኒሺንግ ስራ እየሰሩ ማለት ነው። ከበስተጀርባው በኩል ደግሞ የዛው የቀበሌ አካባቢ ቁፋሮ የሚቆፍሩ መኪኖችን እየተመለከትኩኝ ነበረ። ከሱ ፊት ለፊት ደግሞ የሚገኙ እነዚህ ህንፃዎች አሁን የተሰሩ የገበያ ማዕከላት ስራ የጀመሩም ተመልክቻለሁኝ። እንግዲህ እዚህ ጋር ሚኒ ፏፏቴ ትንሽ የፏፏቴ ነገር አለች። ወደ ታችም ስንወርድ በቀኝ በኩል በተመሳሳይ አሉ። እንግዲህ ትላንት እዚህ አካባቢ እየተሰሩ ካሉ ከእንግሊዝ ኤምባሲ እስከ 22 ማዞሪያ ዛሬ እስከተነሳንበት ድረስ ያለው ማለት ነው። ትላንትና አይተነው ነበረ። ምናልባት እሱም ማየት የምትፈልጉ ወይ ደግሞ ከቺቺኒያ ተነስቶ ወደ ኢምፔሪያል ድረስ የሚወስደው ሁለቱ ትጠይቁኝ የነበራችሁት ኮመንት ላይ የምትጠይቁኝ የነበሩ ናቸው እነኚህ። በእርግጥ የ22 ማዞሪያ እስከ እንግሊዝ ኤምባሲ ድረስ የተሰራው እሱ እንኳን ሙሉ ለሙሉ ወረድ ያልቋል። ያን ያክል አልቆየም፣ ተመልክተነው ነበረ። አንዴ ብቻ ሲጀመር የተመለከትነው ከዚህ ከኢምፔሪያል ተነስቶ እስከ ቺቺኒያ ድረስ የሚወስደው እሱኛው መስመር ነበር። እሱም አሁን ቀድም ሀይላት ያያችሁት አስፋልት እየተነጠፈ የሚገኝበት ማለት ነው። ሁለቱ ላይ ኢንተረስት ያላችሁ ወይ ደግሞ ፍላጎት ያላችሁ እንድታዩ ትጋብዛለሁኝ። እንግዲህ እነዚህ የምትመለከታቸው እዛ ጋር ረጋሳ ገበያ ማዕከል የሚል እዛ ጋር ተከፍቷል። ከጎን አይ ቲንክ እሱ ማለት ከዚህ በፊት የዚህ የቆዳ ሕክምና ነበረ መስታድ ምናምን የሚባል ረጅም ዓመታት እዚህ ቦታ ላይ ነበረ። አሁን እንኳን የት እንደገቡ አላውቅም። ሌላ ደግሞ የጥርስ ሕክምና ምናምን ነበሩ እዚህ መደዳ ላይ። ድሮ ነው ብላችሁ ግን በጣም የቆየ ማለት ነው። አሁን ላይ የት እንዳሉ አላውቅም። በርግጥ
መስታድ የሚባለው ግን በጣም ታዋቂ የቆዳ ሐኪም ቤት ነው የነበረው ወይም ደግሞ ሆስፒታል ነበር። እዚያ ፊት ለፊት ላይ ነው የነበሩት። አሁን ላይ ያው በብዛት እዚህኛው መስመር ላይ ጋርመንቶች እና እንደዚሁም ደግሞ የሀገር ባህል ልብስ መሸጫዎች ናቸው በብዛት የሚገኙት። በእርግጥ ወደ ግራውንድ አካባቢ ምናምን በብዛት ቡቲኮችም ታገኛላችሁ፣ የፋሽን አልባሳት የሚሸጡ ምናምን ማለት ነው። ቀበሌው ደግሞ ይሄ የምታዩት ነው። ቀበሌ ነበረውን በል ቀበሌው ሳይሆን ያው መስታወት እየተገጠመ እንደዚሁም ደግሞ የፊኒሺንግ እንትን እየሰሩ ነው የሚገኙት። እንደምትመለከቱት ተለቅ ያለ ገበያ ማዕከል ነው እየተሰራ የሚገኘው። እንግዲህ በድሪያ ሞል ደግሞ የሚባለው በቀኝ በኩል ያለው ረጅሙ ረዘም ያለው ህንፃ እሱ ነው። ወረድ ስንል ደግሞ ያው እስከ መስቀለኛው መንገድ ድረስ በብዛት ያሉት ጋርመንቶች ናቸው። በየገበያ ማዕከላቶቹ ስር ኢቨን ህንፃዎቹ ላይ ምናምን እንደዚህ አይነት ነገራቶች አሉ። የተወሰኑ የኤርፖርት ቲኬት ኦፊሶች እና ቢሮዎች ምናምንም ህንፃዎች ላይ ያሉ። ከዛ ከወረድን በኋላ ያው ስቴዲየሙ ነው ያለው በግራ፣ በቀኝ በኩል ደግሞ ጤና ጣቢያ ደግሞ ፖሊስ ስቴሽን የነበረው ነው ያለው። እንግዲህ እኛ መስቀለኛውን መንገድ ካየን በኋላ በቀጥታ ወደ ስቴዲየሙ ነው የምናመራው። ስቴዲየሙ ገብተን የተወሰነ ብዙ ማንዞርም ኦልሬዲ ቪዲዮ ረዘም ያለም ስለሆነ ማለት ነው። ያው ግራውንድ ፕላስ 4 ነው የዚህ ቀበሌው እንትን ላይ የተሰራ የሚገኘው ህንፃ። ያው ታክሲዎች ጀምረዋል። ምናልባት ወረድ ስንልም አይ ቲንክ እያየሁ ነበር ሲጭኑ ታክሲዎች። አሁን ሙሉ ኦልሞስት እየተከፈተ ስለሆነ ምናልባት የሚጨናነቀው መስቀለኛው መንገድ ጋር ካልሆነ በስተቀር ብዙም የሚያስቸግር እንትን የለውም። መኪኖችም እንደምትመለከቱት በደንብ እንቅስቃሴዎች አሉ። እንግዲህ በግራ በኩል ያለው የሆሊውድ ሆቴል የሚባለው ሲሆን ሌላ ሆቴል ደግሞ እዛ ጋር ተሻግሯል፣ ስሙን አላስታውሰውም። በዛ በቀኝ በኩል ከምታያቸው ህንጻዎች በዳራኛው በታች በኩል ያለው አንደኛው እሱም ሆቴል ነው። ከዚያው የጤና ጣቢያው ማለፍ እንዳለ ሌላ ሆቴል እንዳለ ይታወቃል። ይሄ አዲሲኒያ ሆቴል የሚባለው ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሆኑ። ገባ ብለን የተወሰነ ደቂቃ ስቴዲየም ውስጥ እናሳልፋለን። እዚህ አካባቢ አስፋልት የሚሰራውን ወደ ኢምፔሪያል ትንሽ አየት ካረግን በኋላ መስቀለኛው መንገድ ጋር ያለው ማለት ነው። እንግዲህ ኦልሬዲ እየደረስን ያለ ነው ከረጅሙ ህንፃ በዛ በቀኝ በኩል ካለው አይ ቲንክ ኤጂ ግሬስ መሰለኝ የሚለው ስሙ ጫፍ ላይ ያለው ማለት ነው። እሱ ፊት ለፊት ወደ ኢምፔሪያል ነው አስፋልቱን የጀመሩት። ሙሉን ደግሞ ፍላጎት ካላችሁ ትላንትና ማታ ወይ ደግሞ ከዚህ ቪዲዮ በፊት ያለው የመጨረሻው ቪዲዮ እሱን ነው። ስለዚህ እሱኛውን ማየት ትችላላችሁ ኢንተረስት ያላችሁ ማለት ነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሆኑ።
እንግዲህ የዛሬ ቆይታችን ይህን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።